እንግዲህ መንግስት ከመሸ መግለጫ ሰጥቷል። አርሲ ላይ ምንም የተፈጠረ ነገር የለም፣ ነገር ግን ሃይማኖትን ተገን አድርገው ሽፋን አድርገው ሊበጠብጡ ያሰቡ አካላት ናቸው ይላል። መንግስት እንዲህ ነው፣ እየተቀበሩ እያየን፣ እግራቸው እየተቆረጠ እያየን፣ እያለቀሱ እያየን መንግስት ምንም ነገር የለም፣ ሰላም ነው፣ ጸረ ሰላም ኃይሎች ናቸው በሃይማኖት ስም እያልን ያለው ከመንግስት ጋር እየተሸዋወድን ያለ ነው። እንደዚህ ነው። መንግስት ለኦርቶዶክሳውያን ግድያ የሚሰጠው ምላሽ ይሄ ነው። ወንድም እህቶቻችን፣ አባት እናቶቻችን ሲገደሉ መንግስት ለምንድን ነው የዜጎችን መብት የማይጠብቀው? እንደ ማንኛውም ሰው መብታችን ሊጠበቅ፣ በህይወት የመኖር መብታችን ሊጠበቅ ብለን መጠየቃችን ጸረ ሰላም ኃይል ነው የሚያደርገን። አያችሁ፣ ይሄ ነው። ስለ ኦርቶዶክሳውያን ግድያ መንግስት አይነን ግንባር ያድርጉ ብሏል። ይህንን መንግስት ነው እኛ ስለ ፍትህ የምንጠይቀው፣ ስለ መፍትሄ የምንጠይቀው። ፍትህ ያለው በእጃችን ነው። ባለንበት ሁሉ ቦታ መደራጀት ያስፈልጋል። በየክፍላተ ሀገራት ያላችሁ በአካባቢ ስላለው ሁኔታ መረጃ ተለዋወጡ። አዲስ እንቅስቃሴዎች ሲኖሩ አካባቢያችሁን በጣም አክቲቭሊ ወይም ንቁ ሆናችሁ ጠብቁ፣ አድምጡ፣ ዳሱ። እንግዳ የሆነ አካላት ወደ የአካባቢያችሁ ሲመጡ ተነጋገሩ፣ ተደራጁ። በዚህ መንገድ ነው እንጂ መንግስት ምንም ቢሆን የኦርቶዶክሳውያን መሞት ወይም ግድያ ወይም ስደት ሊያስቀር ፍላጎት የለውም። እየሞትን በአደባባይ እየታየ በሆስፒታል እግራቸው እየተቆረጠ እጃቸው እየተቆረጠ በቤተ ክርስቲያን በስንት ሺህ ህዝብ በተሰበሰበበት እየተቀበሩ በአርሲ ምንም አይነት ነገር አልተፈጸመም ወይም አልተፈጠረም የሚል መንግስት ነው ያለን። ስለዚህ እኛ ለመንግስት ዜጋ አይደለንም፣ እንደ ባሪያ ነው የሚያየን ማለት ነው። የእኛ ሞት ለሱ ምንም አይደለም። አንድ ጉንዳን የአንድ ጉንዳን መሞትና የኦርቶዶክሳውያን መሞት ለመንግስት አንድ ነው። ምንም እንትን የለውም ማለት ነው፣ ፋይዳ አይደለውም። ስለዚህ ስንገደልም ራሱ ውሸት ነው። አንድ የጸረ ሰላም ኃይሎች ሃይማኖትን ሽፋን አድርገው ለመጠቀም የፈጠሩት ነው ይላል። እንዲህ የወላይታ ሀገረ ስብከት ሊቀ ጳጳስ እኮ ሆስፒታል ሄደው እኮ ጠይቋል እኮ በጉዳት ደርሶባቸው የተኙትን። የሞቱ ሰዎች እኮ ክርስቲያኖች እኮ በየአብያተ ክርስቲያናት እኮ ፍትሐት ተደርጎላቸው በአደባባይ እኮ ሰው እያየ እየተቀበሩ ነው። ይሄ ግን ለመንግስት ምንም አይደለም። እየተገደልንም ቢሆን ለመንግስት ምንም አይደለንም። እኛ መሞታችን ለሱ ምንም አይደለም። ምክንያቱም ዜጎች አይደለም። ምክንያቱም ስለዚች ሀገር አያገባንም። ምክንያቱም መንግስት ስለኛ ሳይሆን የቆመው እሱ ስላመነው አካል ነው የቆመው። ስለዚህ ከመንግስት ፍትህ መጠበቅም ጅልነት ነው። ከኛ ቤተ ክህነትም እንደው አባቶች አሉን፣ እረኞች አሉን። ስለ መንጋዎቻቸው ይገዳቸዋል። ስለ መንጋዎቻቸው እንዲው ለምን ብለው ይጠይቃሉ ብለን መጠበቃችን ጅልነት ነው። በዛ ቢባል የሆነ የሞተ መግለጫ ቢያወጡልን ነው እንጂ ምንም አያደርጉ። እነሱ በስልጣናቸው ላይ ምንም ነገር እስካልመጣ ድረስ፣ ምቾታቸው እስካልተጓደለ ድረስ ስለ በጎቹ የሚገዳቸው ሳይሆን ምንደኞች፣ ቅጥረኞች፣ የገንዘብ ተሿሚዎች ናቸው። ይሄ ብላክ ኤንድ ዋይት ነው። ጥቂት የሆኑ አባቶች አሉ። ከዛ ውጭ ያለው ግን ለሆዱና ለስልጣኑ የተቀመጠ ነው እንጂ እኮ እንደነ ቅዱሳን አባቶቻችን እኮ ፊት ለፊት ሄዶ እኮ ከመንግስት ጋር እኮ ተነጋግሮ እኮ ይህንን ማስቆም ይቻላል። መንግስት እያንዳንዱን ጓዳ ጎድጓዳን ያልጠብቅም ሊል ይችላል እኮ አስቂኝ መንግስት ስለሆነ ልምዱ ነው። መንግስት ግዴታው ነው፣ የእያንዳንዱን ቤት መጠበቅ ግዴታው ነው። ምክንያቱም እያንዳንዱ ኢትዮጵያዊ መርጦኛል እያለ አይደል? ስለዚህ ኢትዮጵያውያን መርጠው ነው እኔ ስልጣን ላይ የተቀመጥኩት እስካለ ድረስ፣ ስለዚህ የመረጡ ዜጎችን መብት ማስጠበቅ ግዴታው ነው። በግሩፕ አይደለም መሰለህ አንድ ሰው የመረጠው እኮ በግሩፕ ሄዶ አይደል? በግሉ ነው የመረጠው። ስለዚህ ይሄ መንግስት ፖለቲካዊ፣ ሰብአዊና
ማህበራዊ የሆኑ መብቶችን ያስጠብቅልኛል ብሎ ነው ይህ መንግስት የመረጠው። ስለዚህ በዚህ መንገድ የተመረጠ መንግስት ከሆነ ድረስ የመረጠውን ህዝብ መብት በህይወት የመኖር መብት በተለይ ማስጠበቅ ግዴታ አለበት። እንደ ማህበረሰብ ደግሞ የኦርቶዶክሳውያን መብት ማስጠበቅ ግዴታው ነው። ይሄንን ግን አያደርገውም። ምክንያቱም የኦርቶዶክሳውያን ፍጅት ለእርሱ ደስታው ነው፣ ሰርግ ነው። የእኛ መሞት ለሱ ግድም ስለሌለው መብት ለማስከበር እሱን መጠየቃችን ጅልነታችን ነው። ስለዚህ መብታችን ማስጠበቅ የምንችለው በያለንበት ሁሉ ኦርቶዶክሳውያን እየተደራጀን እየተነጋገርን መረጃ እጅግ በጣም እየተለዋወጥን ካልሆነ በስተቀር መንግስት አይጠብቀንም። እግዚአብሔር ብሎ ስለ ህዝቡ በሃይማኖት በብሔር በምንም ሁኔታ ዜጎችን ሳይለይ ኢትዮጵያውያን ብሎ ስለ ኢትዮጵያዊ የሚጨነቅ መንግስት እስኪመጣ ድረስ ያለን አማራጭ ራሳችን በራሳችን መጠበቅ ብቻ ነው። ባለንበት ሀገር ሁሉ ማድረግ የምንችለው ይህንን ነው። ከዛ ባሻገር ወደ እግዚአብሔር ጸልየን መንግስት ስጠን፣ ስለ መብታችን የሚገደው አንተንንም ሰውንም የሚፈራ መንግስት ስጠን። ልክ እንደዚህኛው ለሰውም ለፈጣሪም ግድ የሌለው መንግስት ሳይሆን ሰውንም እግዚአብሔርንም የሚፈራ መንግስት ስጠን ብለን እንጸልይ ነው እንጂ ምንችለው መንግስት አይጠብቀንም። ይኸው መብታችንን ስንጠይቀው እኮ ይኸው እያፌዘብን እኮ ነው። አይነን ግንባር ያድርገው አርሲ ላይ ተፈጽሟል የተባለው ግድያ አንዳንድ ጸረ ሰላም ኃይሎች ሃይማኖትን ሽፋን አድርገው በህዝቦች መሃል ግጭትን ለመፍጠር ያደረጉት ሴራ ነው እንጂ ምንም የተፈጸመ ነገር የለም። ምክንያቱም የተገደለው ጉንዳን የሚመስል ኦርቶዶክሳዊ ነው ወይም የሆነ ጉንዳን ነው የተገደለው እንጂ ዜጋ አይደለም የተገደለው፣ ሰው አይደለም የተገደለው፣ ህፃናት አይደሉም እግራቸው የተቆረጠው፣ እናቶች አይደሉም ህፃናቶቻቸውን ልጆቻቸውን አጥብተው ሳይጠግቡ ጥለዋቸው የተገደሉት በሞት የተነጠቁት፣ አባቶች አይደሉም ልጆቻቸውን ጥለው የሞቱት፣ ወንድም እህቶች አይደሉም ወንድም እህቶችን ጥለው ያረፉት። ለዚህ መንግስት የኦርቶዶክሳውያን ሞት ከጉንዳን ሞት የተለየ አይደለም። ስለዚህ ለዚህ መንግስት መብታችንን አስጠብቅልን ብለን መጠየቅም ጅልነት ነው። እናመሰግናለን ትክክለኛ አቋሙ ስለገለጠልን። ድሮም ቢሆን ስንጮህ አይሰማንም ነበረ። ዛሬ ደግሞ በአደባባይ አልሞታችሁ መች ሞታችሁ፣ ስለዚህ ገና እንገላችኋለን አይ ቲንክ እያለ ይመስለኛል። እኔ ገና በደንብ ገለን ቁጥሩ ጀስት እኛን ሳትስፋይ እስከሚያደርግ ድረስ 10 ምናምን ሰው መሞት እኮ መሞት አይደለም። we are not satisfied with such a small number of people dying። እንደዛ ነው የመንግስት አቋም። ስለዚህ ከመንግስት ፍትህን ኦርቶዶክሳውያን መጠበቅ የለብንም። እየጠበቅን ከሆነም ጅሎች ነን።